ቤት ለመግዛት ፋይናንሶትን ማዘጋጀት እንዴት ነው የሚደረገው? ከተቻለ ከባለሙያ ጋር ቢሆን ይመረጣል። ካልሆነ ደግሞ ወጪዎትን፣ እዳዎትን፣ የዕዳ አከፋፈሎትን ማየት። ከዛ በኋላ ወጪ የት መቀነስ እችላለሁ የሚለውን ማየት። ብር ማጠራቀምም ከሆነ እንዴት ነው ብር ማጠራቀም የምችለው? በሶስተኛ ደረጃ ደግሞ ክሬዲቶት አነስተኛ ከሆነ እንዴት አድርጌ ነው ክሬዲቴን ላስተካክል የምችለው የተሻለ ቦታ ማድረስ የምችለው የሚለውን ማሰብ ማለት ነው። ለምሳሌ የስልክ ክፍያ በወር 100 ብር ቢሆን የተለያየ የስልክ ካምፓኒዎች ደውለው ይሄንን 100 ብር የ50 ብር ፕላን ማግኘት ይችል ይሆን የሚለውንም ማሰብ። መኪናም ኢንሹራንስ ከሆነ የተለያዩ ኢንሹራንስ ካምፓኒ ደውለው የተሻለ ዋጋ ማግኘት ይችላለሁ ወይ የሚለውን ማየት። በእነዚህ ትናንሽ እርምጃዎች ብዙ ገንዘብ ሴቭ ማድረግ የሚቻልበት መንገድ ሊሆን ይችላል። ባለሙያን በሚያማክሩ ጊዜ ሁኔታዎትን አይቶ ወጪዎትን፣ ገቢዎትን ሁሉን ነገር አይቶ የት አካባቢ መቀነስ እንደሚችሉ ሊያይሎት ይችላል። ስለዚህም ሆነ ስለሌላ ጥያቄ ካለት ይደውሉ።